ባካችሁ ይሄን ቪዲዮ አታሳልፉ። አንድ ለለምናችሁ ይሄን ቪዲዮ እስከ መጨረሻ ድረስ እዩ። አንድ ሰው ጫካ ውስጥ ላይና ወርቆ ነው ያለውና እዚህ መንገድ ዳር ላይ ያለብኩኝ በዚህ አካባቢ ሰሞኑን ያየው ነበር። ምናልባት በህይወት ካለ ይሄን ምግብ ይበላል። እስኪ ሄደን አብረን እናያለን እንዴት ሆኖ እንዳለ አብረን እናያለን። እና ቪዲዮን ደግሞ የለቀቀን ያለነው ቪዲዮ ብዙ ሰው ጋር እየደረሰ አይደለም። እስኪ ሁላችሁም ደግሞ ቪዲዮውን እስከ መጨረሻ በማየትና ወደ ሌላ ሰዎች ሼር አድርጉ። መርዳት ባትችሉ መርዳት ወደሚችሉ ሰዎች ሼር አድርጉ። የሰራን ያለነው ስራ በጣም መልካምና በጎ ስራ ነው። ነገር ግን እንደ ስራችን የታየ አይደለም። እባካችሁ ይህን ቪዲዮ እስከ መጨረሻ ድረስ አይታችሁ በኮሜንት ደግሞ ተባረኩ ብላችሁ እስከ መጨረሻ ያያችሁ ሰዎች ጻፉ። እንዲሁም ደግሞ እስከ መጨረሻ ድረስ ቪዲዮውን አይቻለሁ በሉ። ከልብ አመሰግናለሁ። ኑ አብረን ሄደን እንይ። ሁሉ ሰላም? እስኪ ቀና በል እስኪ። እንዴት አለ? ሁሉ ሰላም? በዚህ አካባቢ ያለብኩኝ እና ታይኒተክ ነው ብዙ ጊዜ እዚህ ጋር ማይና ምናልባት ምን ሆነክ ነው? በሰላም ነው? ማጣት ምናምን ስላለ ማጣት ነው። ማጣት ስላለ ያው ስራ የለም፣ ምግብ የለም፣ ውሃ የለም፣ ምን የለም። በዚህ ምክንያት በዛ ላይ ያው ህመምም አለ። አይዞህ አባባ። ቤተሰብ የሉ? ቤተሰብ አለ፣ ግን ያው ቤተሰብ ቢኖርም ቤተሰብ በማጣት ምክንያት ያው ቤተሰብ ሲኖር ነው የሚፈልግ። ቤተሰብም ሲኖር ነው የሚፈልግ። ከሌለ ቤተሰብ ለምን እንትን ሊል ይችላል? እኔ እኮ በዛ ያለብኩኝ እዚህ ጋር ታይኒተክ ራሱ በጣም በቃ ምን ሆኖ ነው እዚህ ጋር ነው ፀሐይ ምናምን ነው እንትን ስላለ ራብ ነው ወይ ምንድነው ድምጽ እንዲቀየረ? ራብም አለ፣ ቅዝቃዜ ውጭ ምናምን ስለማለት ውጭ ነው የምታድረው። ቅዝቃዜው ማለት እና እስኪ ቀና ብለህ ቁጭ በል። ቅዝቃዜው ማለት ምን ማለት በዚህ ምክንያት አይዞህ አባባ። በተለይ ወቅት እንደዚህ ፀሐይ ምናምን እየሞቁ ነው። እግሬ ራሱ እንደዚህ አጥንቴ ይቆረጥ ነበር። እንደዚህ በፀሐይ ምናምን እያስመታው ነው እግሬን ያቆየሁት። ሙቀት ምናምን ማታ ቅዝቃዜ እንደዚህ ስለመስለኝ እየዞርኩ ስለማድረግ እግሬ አጥንቴ ይቆረጥ ነበር። ውጭ ነው የምታድረው? እዚህ ሞቢል ምናምን አካባቢ። ቤተሰብ የት ነው ያለው? ቤተሰብ እዚህ አሉ፣ ግን አጋጣሚ አዲስ አበባ ከዚህ ወደ ወላይታ ለሆነ ጉዳይ የሆነ ጊዜ ላይ ሄድኩና ከወላይታ ደግሞ ለስራ ብዬ ወደ አዲስ አበባ ሄድኩ ከሰፈር ልጆች ጋር ዘመድ ልጆች ጋር። ከዛ በዛው ቆይቼ ምናምን በቃ እዛ መኖር አልቻልኩም። ቤት ኪራይም አይቻልም እዛ አዲስ አበባ 3000 ብር ምናምን ሲሉ በቃ በቀን አልጋ ምናምን እየከፈልክ ነው የምትኖረው አዲስ አበባ። ቤተሰቦች አሁን የት ናቸው? እዚህ አሉ ግን እኔ ከመጣው በቃ ቤተሰብም ምናምንም አልገባውም። በተቸግሬ ምናምን አጋጣሚ እዛ ታስሬ ምን ብዬ ችግር ደርሶብኝ ነው የመጣሁት። ውጪ የምትኖር እዛ ዝም ብለህ ሌባ ተብለህ ምናምን 3 ወር ምናምን 2 ወር ታሰራለህ ያለ ምንም ምክንያት። አንዳንድ ዳቦ ምናምን እየሰጡ ከዛ አንገላቶ ምናምን ይለቋል። ስራ መስራት አትችልም። እኔ አሁን ስሜ ደራሽ ለወገን ነው። አንዳንድ ለተቸገሩ ሰዎች ነው የሚደርሰውና እንደዚህ መንገድ ዳር ላይ ለተኙ እንደዚህ ላሉት ምናልባት የአቅሜ በቻለኝ ምግብ ምናምን እያሰራውን ደግሞ እንደዚህ እየዞርኩ ነው የምሰራውና ደግሞ አንተን እዚህ አካባቢ ዛሬ 3 ቀን ይሆናል እና እዚህ ጋር ተኝተህ በዚህ በባጃጅ ያለብኩኝ አያለሁ እና ምናልባት ያው ቀን ስራው ሰርቶ እረፍት ለተቀመጠ ሰው ነው ብዙ ጊዜ ያለውና ግን ከዚህ ቦታ አልተነሳም። ተኝተህ በዚህ አካባቢ ያለብኩ ሳይ
እኔ ደግሞ አቅም በቻለኝ መርዳት አለብኝ ብዬ ወይስ ምግብም ቢሆን እስኪ በአቅሜ ኃይል ዛሬ ምሳም ቢሆን ይዤ ልምጣ ብዬ ይዤ መጣሁ። ምግብ በልተሃል? ሁሉ ከምግብም ውሃም ይዤ መጥቻለሁ። እሱን አብረን ዛሬ በቃ ምሳ እንብላ። ና ታዲያ ስሚክ ማን ከበደ አገር የት ነው ትውልድ አገር? ወላይታ ነው። እድገቴ እዚህ ነው። ወላይታ ቢኒያት እቺን አሁን እንበላና እቺን ደግሞ በኋላ ትበላለህ። እራት እዚህ ጋር ትቀመጥ። ሁለት ምግብ ነው። ፀጉሩ በጣም አድጓል። በጣም ከባድ ነው። ስራ ካልሰራ መኖራችን እንከብለን እና ያው ምግብ በረስ አድርግና እናም ደግሞ ያው ሰው በአቅሙ ነው። ያው አቅማችን አይ ትልቅ ነገር ነው። እግዚአብሔር አስቸጋሪ እኮ ነው። አሁን ውሃውን ከሌለማ አይዞህ ያልፋል። እሺ ልጆች ሚስት አገብተሃል? አላገባኝም። አይዞህ እና በጣም ኢትዮጵያ ህዝብ አንተን አሁን ውሃውን ጠጣ። ኢትዮጵያ ህዝብ አንተን አሁን በምን እንዲረዱ ነው የምትፈልገው? እኔ በቃ ውስጥ ያለው አላማ በቃ እንደማንኛውም ህብረተሰብ ስራ እየሰራው በቃ ራሴን ማስተዳድርበት ህይወት እንዲኖረኝ ብዙ ጊዜ ህይወቴ ጥረት ማድረገው በእነዚህ አይነት አላማ ነበረ። ራሴን ትጠጣለህ? መጠጥ ሱስ ምናምን አለ? መጠጥ አልወድም ጭራሽ። ኦኬ ይባላል እና የራሴን አሸንፌ ምን ለመስራት ነው ህልም ያለ? አሁን በትንሹ ነገርም ቢሆን መጀመር የምትፈልገው ስራ ምንድን ነው? ቢኖረኝ ቢያንስ ራስን ካሸነፍኩ በኋላ ልክ አንተ አሁን ለእኔ መተህ እንደዚህ እንዳደረግከው ሰዎችን እየረዳው እንደኔ አይነት ያሉ ብዙ አይነት አሳዛኝ ህይወት ውስጥ ያሉ አሉ። ብዙ አይነት ህይወት ሁኔታዎች ስላሉ ሰዎችን እየረዳው የምኖርበት ህይወት አይነት ቢኖር ደስ ይለኛል። ከዛ ውጪ ግን ሌላ ብዙም የሚያስደስት ነገር በዚህ ዓለም እኔ እንደማደርግ ብር ቢኖር ስራ ቢኖር ልክ ጎዳና ውስጥ ያሉትን ራሴን አሸንፌ ለሌላው መድረስ ለሌላው እየደረስኩ የራሴን ህይወት እንትን እያልኩ እያሸነፍኩ ትልቅ ነገር የሚኖርበት ህይወት ቢኖር ደስ ይለኛል። አይዞህ እኔ እና ደግሞ አቅም በቻለን መተን እናግዛለን። መተን እንረዳለን። ያው አሁን እኔ ያደረኩ ያለሁት ብዙ አይደለም ትንሽ ነገር ግን እኔ ሌላ ጊዜ መጥቼ ደግሞ ያልኩን ምን ያህል ገንዘብ ያስፈልጋል አንተ ስራ ማስከጃ? ስራ ቢያንስ ማረፊያ የለኝም። አንድ ማረፊያ የለኝም። ማረፊያ ያስፈልገኛል። ከዛ በስርዓት ከነዚህ አይነት ህይወት ለመውጣት ማረፊያ ያስፈልጋል። ሁለተኛ ደግሞ በስርዓት ለመግባት በቃ
ማረፊያ ይዘህ በስርዓት ወጥተህ በስርዓት ትገባለህ። ከዛ የሆነ የራስ የሆነ አላማን ራስ ማንኛውም ነገር ለማድረግ የምትችለው መጀመሪያ ማረፊያ ሲኖርና ሰከን ስትል ነው። ስርዓት ስትወጣ ስርዓት ስትገባ ነው። እግዚአብሔር በስርዓት የስርዓት አምላክ ነውና አይምሮን በስርዓት ስትኖር ነው። ህይወት የሆነ አንዳንዴ ለመሆን የምትፈልገውን ነገር ያስገድድና የማትፈልገው ህይወት ማታ አላማ ምናምን ውስጥ በማይፈልገው ህይወት ውስጥ ይከታል። ከምን የተነሳ በስርዓት አትወጣም፣ በስርዓት አትገባም። ስራም ደግሞ የለህም። ሆድ አለ። ሆድ እንኳን ጊዜ አይሰጥም። ታውቃለህ፣ ራብ ጊዜ አይሰጥም። እንደገና ደግሞ ከማጣት ጋር በግድ የሆነ የማትፈልገው ህይወት ውስጥ ስትገባ እዛ ጋር ደግሞ የሚያጋጥም አጉል የሆነ ባህሪ ያላቸው ሰዎች ጋር መንቀሳቀስ ትጀምራለህ። የዛኔ ህይወት አደገኛ ነገር ውስጥ ይገባል ማለት ነው። እነዚህ ነገሮች ለመከላከል ማረፊያ ያስፈልጋል። በጎን የሆነ አንተን ማንኛውም ሀሳብ ሼር የሚያደርግ ሰው ያስፈልጋል። ሀሳብ ሼር እያደረገ የሚያበረታታ ሰው ያስፈልጋል። የዛኔ አላማንም ትፈጽማለህ፣ ጠንካራም ትሆናለህ። በቃ በእንደዚህ አይነት ሁኔታ ለመሄድ ማረፊያ መጀመሪያ ያስፈልገኛል። ሁለተኛ አሁን እንደዚህ እንደምታይ ቆሼ ምን ብዬ እንደዚህ ሆኜ ነው ያለሁት። በስርዓት ታጥቤ አቋሜ ልብስ ምናምን በስርዓት ለብሼ ስንቀሳቀስ ለማንኛውም ነገር ጤናዬንም መጠበቅ እችላለሁ፣ ብቃትም ይኖረኛል። ስለዚህ መጀመሪያ እየሰራው የሆነ የራሴን ነገር እየሰራው የራሴ ቦታ ይዤ ሌሎች ፍላጎቶችን ወይ አላማዬን ቅድም እንደረግ ሰዎችን አንተ አሁን ምግብ አምጥተህ ረዳኝ ባለ አቅም ሌላ ምንም አቅም ላይ ነው ስለሌለ ነው እንጂ ቢኖር ከዚህ በላይ ማድረግ የምትፈልግ ሰው እንደሆንክ ነው። መጽሐፍ ማን ነው ሰዎች ውስጣቸው ያለውን አላማ የሚፈጽሙ ቢኖር ማይረዳ ሰው ቢኖረውም አይረዳም፣ ቢኖረውም አይረዳም። ማይረባ ሰው ማን ነው መርዳት የማይፈልግ ሰው ቢኖረውም አይረዳም። ወጥቷላ አንተ ኖሮ አይደለም እኮ ይሄን የምታደርገው። ወጥቷላ ኖሮ ህይወት ወይም ተሳክቶ ወይ ችግር ስለሌለብህ አይደለም እንደዚህ እኔን የምትጠይቀው። ችግር እያለበት ግን ውስጥ ላይ በጎነት መልካም ነገር አላችሁ። ለዚህ ነው እንደዚህ ማንም መጥቶ እንደዚህ እንትን ያለኝ የለም። የምትጠይቀኝ ለኔ ትልቅ ነገር ነው በውስጤ ማለት ነው። ይሄን አርገ ምናምን መሄድ ማለት ነው። ስለዚህ እኔ ይሄንን ነው የምፈልገው። ማንኛውም ሰው መጀመሪያ ከራሱ ከግል ህይወቱ ይጀምራል ሌሎችን አላማ ለመፈጸም። ላንተ ፈጣሪ መጀመሪያ የግልን ህይወት ያስተካክልልህ፣ የግልን መንገድ ሲያስተካክልልህ ከዛ በኋላ ሌሎች ውስጥ ያሉትን ነገሮች ማድረግ ትችላለህ። ራስህ ታሸንፍ ቤተሰብን መምራት ትችላለህ፣ ሀገርን መምራት ትችላለህ፣ ዓለምን መምራት የተለያዩ ነገሮችን ማድረግ ግን ከራስህ ይጀምራል። መጀመሪያ ፈጣሪ ለራስህ ኃይሉን ይስጥ፣ ለጓደኞችም ለሌሎችም ለራስህ ኃይሉን አቅሙን ይስጥ። በኢኮኖሚ በማንኛውም ነገር ከሰዎች ጋርም ወዳጅነትን የተለያዩ ነገሮችን ፈጣሪ በግል አቅምን ኃይልን እየሰጠ ሲሄድ ወዴት ትመጣለህ መሰለህ? ቤተሰብን የመርዳት ዘመድን መርዳት ሀገርን ምናምን እያልኩ ትልቅ ቦታ ይወስዳል ማለት ነው። ይሄ ነው እኔ አሁን ብዙ ነገር ነው ካንተ የተማርኩት። ብዙ መልካም ስራዎችን የሰራው እንዲጠነክር ብዙ ነገር ነው መከርከኝ። እኔ ደግሞ አንዳንድ ሰዎች እንደዚህ ዩቲዩብ ላይ አንዳንድ ከሀገር ውጪ ከሀገር ውስጥ ሆነው እንዲህ የተቸገሩ ሰዎችን የሚረዱ አንዳንድ ሰዎች አሉ እና ምናልባት ይሄን ቪዲዮ እኔ እነሱ ጋር ሼር ሳደርግ እነሱ ደግሞ የሚረዱ የሚያግዙኝ ከሆነ እኔ መጥቼ አንተን ቤት ተከራይቼ ከዛ በኋላ ከኔ ጋር እየዞርክ እንድትጠነክር አብረን አንተ መልካም ስራ እኔ መስራት አለብኝ። ከዚህ ህይወት ቦታ ለሌላው እንደኛ አይነት ጎዳና ውስጥ ያሉትን ብዙዎችን በራብ ስላየሁት ለሌላው መድረስ ፈልጋለሁ ብለ ብዙ ትምህርት ተሰጥተሃል። ስለዚህ እኔም ደግሞ የተቸገሩ ሰዎችን የሚረዱ ሰዎች ጋር ይሄን ሼር አደርጋለሁ።
ሰዎች ደግሞ የሚረዱ የሚያግዙ ከሆነ እኔ ቃል ገባለሁ መጥቼ ከዚህ አንተን አነሳና የሆነች ቤት እንከራይና ከዛ በኋላ ስራ አስጀምርና እየዞርክ የሆነች ስራዎችን እየሰራክ ከዛ የምትኖርበትን መንገድ አመቻቻለሁ። እሺ አሁን ምግብ ነው ያበላሁት። የሚቀጥለው ቀን ምግብ ይዤ አልመጣም። ሰዎች ሲረዱ ሰው ሲያግዝ አንተን ከዚህ ህይወት ለማውጣት ብዬ አስቤ እመጣለሁ። አንተም ደግሞ ጠንካራ ሁን፣ በርታ አለው። እኔ እዚህ ሰፈር ነኝ፣ አንተም እዚህ አካባቢው እዚህ ስላለኝ ያው እና ቤተሰብ እንደሚታዩ ይሄ ጫካ ነው ዙሪያው እንዳለ ያደረ ያለው እዚህ ጋር ነው እና ማጣት በጣም ከባድ ነው። ያው ቤተሰብን ሲኖር ነው የሚፈልገው፣ ገንዘብ ሲኖር ነው፣ ብር ሲኖር ነው። እኔ አንደኛ አይምሮ ሁሉ ነገር ጤናማ ነኝ፣ ግን ገንዘብ ማጣት ነው እዚህ ውስጥ ያለው ወንድሜ ያለ ነው። ገንዘብ ማጣት ነው እንጂ ምንም በኔ ላይ እንትን ያለኝ ነገር የለም ያለ ስለሆነ እባካችሁ እርዱ፣ አግዙ። ሰሞኑን ሶሻል ሚዲያ ላይ እና እየሞከርኩ ነው ያለ አንድ ወንድማችን ማስታወቂያ እንትን አንድ ቤት ኪራይ ጋር ያይዞ እየሰራ ብዙ ቪዲዮ ቫይራል ወጥቶ ብዙዎቻችሁ አይታችኋል። እናም እንደዚህ የተራቡ ሰዎችን ለመርዳት እየሞከረን ነው። እንደዚህ የወደቁትን፣ እንደዚህ የተራቡትን፣ እንደዚህ የተቸገሩትን ለመርዳት 4 አመት ሙሉ ሙከራ ላይ ነው ያለነው፣ እየሞከረን ነው። ለምን ለራሳችን ሳይሆን እንደዚህ አይነት ሰዎችን ለመርዳት። እናንተ ግን ቪዲዮን ሼር ቢታደርጉ መርዳት ባትችሉ ይሄን ቪዲዮ ወደ ሌላ ሰው ሼር ቢታደርጉ ይሄ ወንድም አሁን ተነስተው ነገ ለብዙ ሰው ቢደርስ። ስለዚህ አንተ ምናልባት ለነዚህ አንተን የሚያግዙ የሚረዱ ሰዎች መልእክት ካለ እስኪ አስተላልፍና ከዛ እንሄዳለን። እስኪ ያው ዛሬ ነው የተገናኘነው። ምናልባት ያው ባሉ ነገር እኔም ቢያግዙ ቅድም ሀሳብ ሰጥተያልና እና መተን እናያለን። እና እኔ አብዛኛው በእንደዚህ አይነት መንገድ የሚንቀሳቀስ የለም በዚህ ዘመን ማለት ነው። በእንደዚህ አሁን በእናንተ ዝቅ ብሎ ይሄ እንደዚህ አይነት ነገር የሚያደርግ የለም። አብዛኛው ብዙ አይነት ነገሮች በእንደዚህ አይነት መንገድ ብትንቀሳቀስ ማየት ትችላለህ። ይኖራሉ ማለት ይንቀሳቀሳሉ፣ ይራመዳሉ እንጂ በህይወት እየሌሉ በቃ መኖርን በቃ የተው ሰዎች አሉ። እየተንቀሳቀሱ ከኔ የማይሻል ህይወት የሚኖሩ ሰዎች አሉ። ሰዎችን ተጠግተው ዘመድን ዝም ብሎ ተጠግቶ ዘመድም ዝም ብሎ አስጠጋ እንጂ ዝም ብሎ በሩ ላይ ዝም ብሎ ወሩሮ የሚያኖራቸው ሰዎች ብዙ አሉ በዚህ ዘመን ማለት ነው። ወይም ግቢው ላይ ዝም ብሎ በቃ አላላ ዝም ብሎ እዛ ጋር እንትን በልብሎ የተዋቸው ብዙ አይነት ሰዎች አሉ። ወጣል በእንደዚህ አሁን የእናንተ በጣም የሚያዝስተኝ ነገር ነው። እውነቴን ነው የምልህ። በእንደዚህ አይነት መንገድ ከዚህ በላይ የሚያዝስት ነገር ዓለም ላይ የለም። በጎ ነገርን ከማድረግ በላይ ዓለም ላይ ምንም ነገር የተወለገ ነገሩ ድረስ ግን በጎነትን የሚያክል ነገር የለም ዓለም ላይ። አሁን አንተ እዚህ ጋር እኔ አሁን ውስጤ ንጹህ ነው አይደለም። እዚህ ጋር በችግር ምክንያት ነው እዚህ ጋር የተኛሁት ገብቷል። ግን በትክክል በማይረዳው ዓለም ምን መስላለሁ መሰለህ? ሌባ ወይም ክፋትን ወይም በጣም አረመኔነትን የሚያደርግ ሰው ተደርጌ የሚቆጠርበት ሁኔታዎች አሉ። ግን ውስጤ ያለውን ነገር የሚረዳ የለም። ገብቷል አይደለም? ይሄ ሰው የሆነ ነገር ቢኖረው ይሄ ሰው ሙያ አለው፣ ዕውቀት አለው፣ አእምሮ አለው፣ ትልቅ ነገር ማድረግ ይችላል። ትልቅ ሰዎች እንደማንኛውም ሰው ትልቅ ደረጃ መድረስ ይችላል። ትላልቅ ለሰዎችም ለከራሱም አልፎ ሊጠቅም ይችላል የሚል አስተሳሰብ ያለው የለም። ገብቷል? እኔ የምገመተው በማንኛውም ሰውን እኔ ማየው በህሊናውና በድርጊቱ ነው ማምነው እንጂ ሰዎችን እንዲህ በማየት እንዲህ ነው ብዬ መወሰን አልችልም። አሁን ብዙ አላደከም ምግብን ያው ስላልበላ ቢላ እኔ አሁን ሌላ ጊዜ ይመጣና ከዚህ በፊትም ብዙ ሰዎችን እንደዚህ ከጎዳና አንስቼ ቤት ተከራይቼ ሰጥቼ እስከ ዛሬ ድረስ የረዳው ነው ያለሁት እና መልካም ደረጃ የደረሱ አሉ። ልክ አንተም ደግሞ እንደነሱ ጠንካራው ነህ። ነገ የወጣይበትን አላማ ሳትረሳ እንድታድግ ከፍ እንድትል ከዚህ ህይወት እንድታወጣ የምናደርግበት ይሆናል እና ይሄን ቪዲዮ የሚታዩ ሰዎች ከዚህ በፊት እንደዚህ አይነት ለምናችሁ አላውቅም፣ እባካችሁ
ቲክቶክ ላይ፣ ዩቲዩብ ላይ፣ ኢሞ ላይ በተለያየ መንገድ ይሄን ቪዲዮ የሚታዩ ሼር አድርጉ። ብዙ ሰው ጋር ይሄን ቪዲዮ አድርሱ እባካችሁ፣ ልለምናችሁ። ይሄን ቪዲዮ እስኪ ሼር አድርጉ። ይሄን ወንድም ባላችሁ አቅም እርዱ። ከስር ስልክ ቁጥር እናስቀምጣለን። በዛ ስልክ ቁጥር እየደወላችሁ እንዲጠይቁ ስል በፈጣሪ ስም በትህትና ይጠይቃችኋለሁ። እባካችሁ እባካችሁ። ይሄ በቃ ለኔ የመጨረሻ ስራ ይሁን። ይሄን ወንድም ማንሳት የመጨረሻ ስራ ይሁን። በቃ መጨረሻ ይሄን ወንድም ብቻ ላንሳ። በቃ እባካችሁ እባካችሁ ልለምናችሁ። በቃ እኔ እመጣለሁ። አንዳንድ ሰዎች ሲረዱ መጥቻ አድርጋለሁ። ይሄን ወንድም ቢሆን ምግብ እራትን አምጥቻለሁ። ይሄን እንደምትላ ሰላም። እሺ ቻው። በቃ ጤናውን እግዚአብሔር ካንተ ጋር ይሁን። አሜን።